ሰላም እንዴት ናችሁ? ዛሬ ይሄንን የመሰለ የጾም ሩዝ ሰርቻለሁ። በጾም ወቅት ምን ልስራ የሚለው ነገር ግራ ያጋባል። እስቲ ዛሬ ላይ የተባለ መንገድ ሩዝ ልስራ ብዬ እሱን ሰርቻለሁ። በመጀመሪያ አትክልቶቹን ያበሰልኩት ካሮት፣ ድንችና ፔፐር ወይም ደግሞ የፈረንጅ ቃሪያ እነሱን አብስዬ ካወጣሁ በኋላ መሽሩምና ሽንኩርታችንን ጨምሬ እሱን አበሰልኩኝ። ከዛ በኋላ ቲማቲም አድርጌያለሁ። ቲማቲሙን ትንሽ እንደዚሁ ካበሰልን በኋላ በርበሬና እርድ አድርጌያለሁ። ከለር ኮምቢኔሽኑ በጣም ነው ደስ የሚለው እንደዚህ ስናደርገው። ከዛ በኋላ ቶሜቶ ፔስትና ነጭ ሽንኩርት አደርጋለሁ። እሱን ካበሰልን በኋላ ደግሞ ሲናመን፣ ከሙንና መከለሻ ትንሽዬ ነው ያደረኩት። መከለሻ አብዛኛው ምግብ ላይ ነው እጠቀማለሁ። የፈረንጅ ምግብ በምሰራበት ሰዓት እጠቀማለሁ። በጣም ነው ቃናው ደስ የሚለው። በመቀጠል ጨውና ቃሪያ እንዲሁም ኮሪያንደርና የሎሚ ፍቅፋቂ አድርጌበታለሁ። ከዛ ስልሱን ለሁለት እናካፍለዋለን። ከዛ ሩዝን እናደርግና ሩዙን ካደረግን በኋላ የጠበስናቸውን አትክልቶች እናደርጋለን። ከዛ ሩዙን ድጋሚ አድርገን በመቀጠል የተረፈንን ስጎ ከላዩ ላይ እንደዚህ እናደርግበትና ፐርስሊ ካደረግን በኋላ እሱን ስቲም ለማድረግ የቬጂቴብል ስታክ ተጠቅሜያለሁ። ከዛ ስቲም ካደረግነው በኋላ ለትንሽ ደቂቃ እንደዚህ አውጥተን እናደባልቀዋለን። ይሄንን መስሎልናል። ሁላችሁም ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ወዳችኋለሁ። አመሰግናለሁ። ቻው